ምናልባት እናት የወለደችው ልጅ ልትረሳ ትችላለች። እኔ ግን አልረሳሽም። ቅድም ቢሮ ሆኜ ይህን ልብስ እንደዚህ ሳየው ተጨማዷል፣ እዚህ ጋር ከዛ ተጨማዷል። ምን ላድርገው? ፐርፌክት አይደለም፣ ይጨማድዳ። እኔ አሁን እንዲህ ተሰብስቤ ሲኤምሲ ልቀመጥ ድሮ አሜሪካ ለመሄድ የጠበቅኩት መጠበቅ ልነግርሽ አልችልም። ሄጄ እዛ መማር ስፈልግ ስለነበር የሆነ ፕሮሰስ ተጀምሮ 1 ዓመት ጠበቅኩ፣ 2ኛ ዓመት ጠበቅኩ፣ 3ኛ ዓመት ጠበቅኩ፣ 4ኛው ዓመት ላይ ይሄ ነገር አይሆንም አልኩኝ። ፕሮሰስ እኮ እየተደረገ ነው። 4ኛው ዓመት መጨረሻ ላይ ግን ሆነ እና ነገሮች የምትዘገይ ተስፋ ልብን ታሳዝናለች ይላል ሰለሞን ምሳሌ መጽሐፍ። የምትዘገይ ተስፋ ልብን ታሳዝናለች ይላል። ስለዚህ አንዳንድ ሰዎች ወደዛ ተስፋ መቁረጥ የሚመጡት ነገሮች በጣም ከመዘግየታቸው የተነሳ መሆኑ እኮ አይቀርም ይሆናል፣ ግን በጣም ሲዘገይባቸው አይ በቃ አይሆንም ይላሉ። ሁለተኛው የደከሙበት ነገር ሲበላሽባቸው፣ የለፉበት ለፍተው ገንብተው ሲፈርስባቸው፣ ትልልቅ ቢዝነስ ጀምረው ቢዝነሱ ሲመታ እና ሲከስር፣ ከዛ መዝጋት ሲኖርባቸው፣ የከፈቱት ቢዝነስ መዝጋት ሲኖርባቸው፣ የደከሙት ነገር እጮኛ ይዛ ሰርጓን ድሪም እያደረገች ከዛ እንዴት ሰርጉ እንደሚሆን ቬሎ እንዴት እንደሚሆን በሙሉ ድሪም እያደረገች ባለበት ድንገት እጮኛ ሲለያት፣ እጮኝነቱ ሲፈርስ ተስፋ ያስቆርጣል። አሁን አይተሻል። ግን አሁን አባይ ቲቪ በጣም ጥሩ እየሰራ ነው። አባይ ቲቪ አይደለም። ብዙ ቴሌቪዥኖች ግን ተጀምረው ተዘግተዋል። ለምንድን ነው? ጀምረዋል። መቼም ጀምሬ ይዘጋለሁ ብለው አይደለም፣ ግን ተጀምረው የተዘጉ ተጀምረው በቁጥር መቁጠር ይቻላል። ሬስቶራንቶች ተከፍተው ግር ብሎ ሰው ሄዶ አንድ ሰሞን አድምቆት ከዛ በኋላ ደግሞ ከስራው ሲዘጉ ታያለሽ። እና አንድ ሰው አልሞ ትልቅ ነገር ሰርቶ በጣም ፕሮስፐር ያደርጋል ብሎ አስቦ አልሆን ብሎት ሲዘጋ ሲከስር እዚች ቦታ ላይ ይመጣል። ክትክታ ዛፏ ስር ኤልያስ የደረሰባት ቦታ ላይ ይመጣና አይ ደግመህ እኮ ትሰራዋለህ ስትለው ምኑን ነው ደግሜ የምሰራው ይልሻል። ምንድን ነው የምሰራው? የሰራሁትማ ፈረሰ በቃ ይላል። ስለዚህ ሁለተኛው ምክንያት ይሄ ነው። ሶስተኛው ቢትሪያል የሚባለው። ቢትሪያል ማለት ያመኗቸው ሰዎች ሲከዷቸው፣ ፊታቸውን ሲያዞሩባቸው፣ ዘመዶቻቸው ፊታቸውን ሲያጠቅሩባቸው ደስ አይነት ነገር ይፈጠራል። ውጭ ሆነው ያላቸውን ነገር በሙሉ ልከው እዚህ ቤተሰብ ጋር ሲመጡ ያልጠበቁት ነገር ሊገጥማቸው ይችላል እና በቃ ተስፋ ይቆርጣሉ። አንዳንዴ ሰዎች የሚገጥማቸው ክህደት፣ አሁን አንዱን ሰምቻለሁ። ለጓደኛው ያለ ጽሁፍ ያለ ውል ብር አበድሮታል። እንዲሁ በማመን በሚሊዮኖች የሚቆጠር ነው። ከዛ ቆየና ያኛው ስራው ትንሽ ሲስተካከልለት በቃ አሁንማ ስራ ተስተካክሏል፣ ብር ይመልስልኝ አለ። የምን ብር አለው? ኤግዛክትሊ ብር። አዎ ምን ብር? ያበደርኩ ብር። ምን መቼ ነው ያበደርከኝ እንዴ? ይህን ያህል ሚሊዮን ብር አልሰጠውህም እንዴ? ተቸግረ ለእኔ አሁን የምትይዋለሽ ለእኔ ተሳስተ እንዳይሆን ለሌላ ሰው ሰተህ እንዳይሆን ይለዋል። ከባድ ቢትሪያል እና ልክ ዛፍ ስራ አምጥቶ አስቀምጦ በቃ እኔ ብትገለኝ ይሻላል የሚያስብል ነው። ምክንያቱም እሱ ካለው ላይ ነው አንስቶ የሰጠውና የሰዎች ቢትሪያል አምነሻቸው ፊታቸውን ሲያዞሩብሽ ከባድ ነው። ስለዚህ ሌላው ምክንያት ይሄ ነው። አራተኛው ስነ ልቦናዊ ጥቃቶች፣ ሳይኮሎጂካል። አንዳንዶቹ ፒውርሊ ሳይኮሎጂካል የሆኑና ዲፕሬሽን ሲመጣ፣ ጭንቀት ሲመጣ፣ ብሉስ የሚባሉት ሳይኮሎጂካል ችግሮች አሉ። አንዳንዴ እኮ ቢሊየነርስ ሆነው በጣም ኢንተርናሽናሊ ፌመስ ሆነው ሪኖውንድ ሆነው ራሳቸውን የሚያጠፉ ሰዎች አሉ። ስለዚህ በገንዘብ በዝና ትልቅ ቦታ ደርሰው ግን ሳይኮሎጂካል በሆነ ችግር ጭነት፣ ዲፕሬሽን ሲመጣ ከባድ ነው። ምክንያቱን አያውቁትም፣ ግን ያስጎነብሳቸዋል። የህይወት ትርጉም ያጣሉ።
ከመኖር ይልቅ መሞት በህይወት አለመኖር ይሻላል ይላሉ። እንቅልፍ ያጣሉ፣ ደግሞ እንቅልፍ ይበዛል፣ ከሁለቱ አማራጭ ይሆናል። እና እንዲህ አይነት ነገር ሲሆን ተስፋ ያስቆርጣል። ከዚሁ ጋር አብረን ማንሳት ያለብን የማህበራዊ ሚዲያ ዘመቻዎች የምንቋቋመው አይነት ሰዎች አለን፣ የማይቋቋሙት ሰዎች አሉ። በጣም ተስፋ ቆርጠው ልክ እዛች ዛፉ ስር ቁጭ ብሎ ኤልያስ ውሰደኝ እንዳለ የማይቋቋሙ ሰዎች አይቻሉ። ምንድን ነው እየሰደቡኝ? እሺ በጣም ይሳደባሉ። አይኖ እንደሚሳደቡ ምንድን ነው በጣም ዶክተር ከባድ ነው ለአንዳንድ ሰው በተለይ እድሜያቸው ልጅ የሆኑ ልጆች፣ ገና ያልበሰሉ ልጆች፣ ብዙ ልጆች ከሰሞኑን ብዙ ነገር እያየው ነበርና ብዙ ማይቋቋሟቸው የህይወት የራሳቸው ፐርሰናል የሆኑ ነገሮችን ይለቁባቸዋል ማህበራዊ ሚዲያ ላይና እነዛ ልጆች ስብርብር ብለው መለከታለውና አንዳንዴ ልጆቹ ራሱ እኮ ገና ልጅ ናቸው እና ከባድ ነው። በቃ እንደዚህ አይነት ነገር ተቋቁመ ማለፍ በራሱ በጣም አስቸጋሪ ጊዜ ነው የምታሳልፈው። የማይቋቋሙት ሰዎች አሉና እኔ አጋጥሞኝ ያውቃል። ስብርብር ብላ ምንድነው ስላት ፊልሙ አካባቢ ያለች ሴት ነችና ግን በቃ ኮሜንት ቁጭ ብላ ኮሜንት አነበለች። እሷን ችግሩ አንዳንድ ሰዎች ደግሞ ብቻቸውን አይደሉም። ኮሜንት የሚሰጡ ሰዎች እኮ ብቻቸውን ያልሆኑ አሉ። በምን ታውቂያለሽ መሰለሽ? ኮሜንቱ መጥቶ አእምሮሽ ውስጥ ገብቶ አለቅ ሲልሽ ፖይዘን ሲሆን መርዝ ሲሆንብሽና ለቀናት ከአእምሮሽ ውስጥ አልወጣ ዝም ብለሽ የምታሰላስይውና አልወጣ ሲልሽ ኢቪል ስፒሪት አለ፣ እርኩስ መንፈስ ከሰውየው ጋር አለ እና ዲሞኒክ አታክ ነው፣ አጋንንታዊ አታክ ነው በሰውየው አንደበት በሰውየው ብዕር። ከዛ ሌሎቹን ስቀሽ አልፈሻቸው የዛ ሰው ኮሜንት ግን አእምሮሽ ውስጥ ተቀምጦ መርዝ ይሆናል። ታብሰለስይዋለሽ። ልውጣቤ አልወጣ ይላል። እሱ ምንድነው ከእርኩስ መንፈስ አለበት ሰውየው እና ምናልባት እሱ ራሱ አያውቅም። ሲጽፍ ወይም ሲናገር ኮሜንት ሲያደርግ አንቺ ላይ እሱ ራሱ ላይ ያውቅ ይችላል መንፈሱ። ከዛ የመጨረሻው አምስተኛው አምላክሽ የተወሽ ሲመስልሽ በጣም ከባድ ነው። ትቶኛል በቃ እኔን አያየኝም። አሁን ኤልያስም ጋር ደርሶበታል። በቃ ውሰደኝ። መጥምቀ ዮሐንስና ኤልያስ በጣም ይመሳሰላሉ። በአዲስ ኪዳን ጆን ዘ ባፕቲስት የሚባለውና ኤልያስ በኤልያስ መንፈስና ኃይል ነው ይሄዳል የተባለው ጆን ዘ ባፕቲስት መጥምቀ ዮሐንስ እና አንድ ቀን ተፈትኗል። እስር ቤት ሆኖ ሲያስሩት እሱ ነው ብሎ ሲል ሲያጠምቀው ክርስቶስን እሱ ሊልቅ እኔ ላንስ ይሻላል ምን ሲል ቆይቶ ከዛ እስር ቤት ገብቶ የሚመጣው አንተ ነህ ወይስ ሌላ እንጠብቅ ብሎ መልእክት ላከበት። ማለት are you really the Christ ወይስ ሌላ እንጠብቃለን? ተስፋ ይቆርጣሉና አንድ ቀን አንዲት ልጅ ጸልይልኝ ትለኛለች። ጸልይልኝ ዶክተር ፕሊዝ ጸልይልኝ። ከዛ አንቺም እኮ ግን መጸለይ ያለብሽ አልኳት። አንቺም እኮ ግን ልትጸልይ ትችያለሽ አልኳት። አይ እኔን እንኳን አይሰማኝም አለች። ለምን አልኳት። በፍጹም እኔን አይሰማኝም። መንፈሳዊ ነች ደግሞ እግዚአብሔርን ፈጣሪዋን የምትወድ ነች። አይ እኔን እንኳን አይሰማኝም። እና አንዳንዴ ሰዎች አምላካቸው በየትኛውም ሃይማኖት ውስጥ የሆኑ ፊቱን ያዞረባቸው ሲመስላቸው፣ የተዋቸው ሲመስላቸው፣ የማይሰማቸው ወይም ደግሞ የሆነ ኃጢአትን ወስዶ ልክ እኛ ቂም እንደምንይዘው ቂም ይዞባቸው ከዛ እያሰቃያቸው እንደሆነ ካሰቡ ጊቭ አፕ እና እነዚህ ተስፋ ለመቁረጥ ምክንያቶች ናቸው። እንግዲህ ዶክተር እንዳልከው ነው። አሁን እንደዚህ በአምላካችን በፈጣሪያችን እሱ አይሰማንም የምንልበት እንዲሁም ደግሞ ከላይ ጠቀስካቸውን እያንዳንዱ ምክንያቶች ህይወታችን ውስጥ ኖረው በቃኝ ደከመኝ ተስፋ ቆረጥኩኝ የምንልባቸው ብዙ ጊዜያቶች አሉና ዛሬ ለብዙ ሰዎች ትልቅ መልእክትም ይሆናል ብዬ አስባለሁ። በዛ ሁኔታ ውስጥ ላሉ ሰዎች በቃኝ አሁንማ ደክሞኛል፣ ከዚህ በላይማ አይሆንም፣ ህይወትማ በቃ እንዴትም ሆኖ ለኔ አይስተካከልም፣ እኔ በቃ እኔ ላይማ ፈርዶብኝ ነው፣ እኔማ ልጁ አይደለሁም
ልክ ራሳቸውን እንደ እንጀራ ልጅ የሚያዩ ሁሉ አሉ። እግዚአብሔር ለአንዳንዶች ልጅ አድርጎ የሚመችን ጥሩን ነገር ሰላምን ህይወትን እየሰጠ እነሱን ግን ልክ እንደ እንጀራ ልጅ እዛ ጋር ቁጭ አድርጎ እየቀጣ እየበደለ እንዳለ የሚያስቡ ሰዎች አሉና በእንደዚህ አይነት ሁኔታ ውስጥ ያሉ ሰዎች የመጨረሻው ትልቁ መልእክት ዋናው ሀሳብ ምን እናድርግ ነው? ምን መደረግ አለበት በህይወት ውስጥ በእንደዚህ አይነት ስሜት ውስጥ ስንሆን በእንደዚህ አይነት ተስፋ መቁረጥ ውስጥ መድከም ውስጥ በምንሆንበት ጊዜ ምንድን ነው ማድረግ ያለብን? ምን አረኩ የሚሉ ሰዎች አልሰማሽ? ምን አረኩ፣ ምንድን ነው ያጠፋሁት፣ ምንድን ነው ያደረኩ የሚሉ ሰዎች አሉ። አውጥተው የሚናገሩ ከዛም ደግሞ በለራሳቸው የሚሉ። ስለዚህ ምን እናድርግ መሰለሽ? አንደኛ የሌሎች ሰዎችን ምሳሌ እናንብብ። ለምሳሌ አሁን ኤልያስ እንደዛ ሆኖ ከሆነ ኤልያስ እዛች ጋር ደርሶ ዛፍ ስር ቁጭ ብሎ ኧረ እኔ ግደለኝ አልችልም፣ እኔ ከአባቶች አልበልጥም ካለ የእሱ ምሳሌ ለእኔ ምን ይሆንልኛል? እንዲህ ኤልያስም እኮ ከኤልያስ በላይ እግዚአብሔር ሊወደኝ አይችልም ማለት ህይወቱን የሰጠ ነው ኤልያስ እና ደግሞ በጣም የሚተማመንበት ነው። ስለዚህ ኤልያስ እዛች ጋር ደርሶ ዛፍ ስር ቁጭ ብሎ ውሰደኝ ካለ እኔም እዛ ጋር ልደርስ እችላለሁ። ኤልያስ ደግሞ ታሪኩ ከተለወጠ የእኔም ታሪክ ይለወጣል። እኔ በጣም ማንበብ ከምወዳቸው የመጽሐፍ አይነቶች አንዱ ባዮግራፊ ነው። በተለይ ታማኝ የሆኑ ኦቶባዮግራፊ የራሳቸውን ታሪክ የጻፉ ወይም ደግሞ ታሪካቸውን ያጻፉ የቱ ጋር እንደወደቁ፣ እንዴት እንደተሰቃዩ፣ ከዛ እንዴት እንደተነሱ፣ ከዛ እንዴት እንደወደቁ፣ እንዴት እንደተነሱ የሚጽፉ ከሆነ እነሱን አንብቢያቸው። በጣም ያስተምራል። አሁን መንፈሳዊ ጋር ጋድስ ጀነራልስ የሚሉ መጽሐፍቶች አሉ። አይ ቲንክ እስከ 5 ነው እንደዚህ ደርሷል። እንደውም ዳንኤል የሚባል ጎበዝ ጸሐፊ ሲተረጉማቸው ነበር። እና የሌሎችን ታሪክ አንብቢ። በሰው ላይ ያልመጣ ነገር አልመጣብሽ። እሱን ማወቅ ያጽናናል። ሌሎችን ታሪክ ማወቅ ያጽናናል። ሁለተኛ ከራስሽ ጋር ተነጋገር። ሌላውን እንደዛ አይነት ነገር አይገጥምሽም። ከገጠመሽ ግን ጓደኛሽ እንደዛ አይነት ነገር ቢገጥማት ትመክሪያታለሽ አይደለም? ቁጭ አድርገሽ ልክ እንደዛው ጵንኤልን ቁጭ አድርገሽ ትመክሪያታለሽ። አዎ ይሄ ነገር ደርሷል፣ ይሄ ነገር መጥቶብሻል፣ ኢትስዳን። አዎ ሉዝ ያረግሽው ነገር አለ። ለእሷ በሌላ ሰው ምሳሌ ነበር። ጭኝነት ነበረ ረዥም ዘመን ፌል አረገ። ኦኬ ፌል አድርጓል። ስለዚህ ራሷን ነው ከምትመክረው። ፌል አድርጓል። ስለዚህ አሁን ምን ላድርግ? ምናልባት ይሄ ነገር ለበጎ ነው። ኢት ዋዝ ኖት ሜንት ቱ ቢ እና ለበጎ ነው። ለበጎ ነው የሚለው ቃል በጣም ትልቅ ቃል ነው። እግዚአብሔርን ለሚወዱት እንደ ሀሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ይላልና ለበጎ ነው። ምናልባት ለበጎ ነው ብዬ አሁን እኔ ከገጠመኝ በራሴ ላድርገው። ምሳሌ ቁጭ ብዬ አነጋግረዋለሁ ራሴ። እንዲህ ሆኖብሃል። ኦኬ ኦልሬዲ እንዲህ ነገር ተፈጥሯል። እሺ ስለዚህ አሁን ምንድን ነው የምታደርገው? ለበጎ ነው ብዬ ወስደዋለሁ። ከዛ ምን ላድርግ ብዬ ራሴን እመክራለሁ። አንድ ዘመድ የሆነች ሴት አንድ ቀን ከዓመታት በፊት ፕሌን ፍላይት ነበራት ከአሜሪካ ከተማ የምትሄድበት። ከዛ አንድ ቀን ፍላይቱ ዘገየች። እሷ ዘገየች። በጣም ተበሳጨች እና በጣም ዘገየች። ነርቨስ ስትሆን ስትናደድ ምን ስትል ስትደርስ ኤርፖርት አውሮፕላኑ ሄዷል። በጣም ተበሳጨች። የአውሮፕላን እንደሆነ ታውቂያለሽ? ኒውዮርክ ትዊን ታወርስ ውስጥ የገባው አውሮፕላን የተቃጠለው አውሮፕላን ፎቅ ውስጥ ይዞት የገቡት እነዚያ ቴሮሪስቶቹ ያ አውሮፕላን ነበር። እንዴት እግዚአብሔርን ታመሰግን ይሆን? ብስማ ለበጎ ነው ማለት ይሄ ነው። እሷ እንትን አለች፣ መርፈዱ ለበጎ ነበር። ስለዚህ ሀፕን ያደረገው ነገር በሙሉ ለበጎ ነው፣ ወደ በጎ ደግሞ ይለውጠዋል ብለሽ ከራስሽ ጋር መነጋገር። ሶስተኛው ከሌሎች እርዳታ መፈለግ፣ ጓደኞችሽ ጋር ማውራት። እኔ አንድ ጊዜ አንድ ወዳጅ ነበረኝና የሆነ ሲዝን ላይ በጣም ደብሮኝ ከዛ አየሁት ይዞኝ ይሄድና ሬስቶራንት ምሳ ይጋብዘኝና እኔን ለማሳቅ የሚያደርገው ጥረት ለምን ደብሮክ ነበር? እኔ ደብሮኝ ነበር የዛ ሰዓት ላይ ከብዙ ዓመት በፊት ነው 15 ዓመት ምናምን የሆነ ነገር ተፈጥሮ በጣም ደብሮኝ ነበር እንጂ ዛፍ ስር ከምንቀመጥባቸው አጋጣሚዎች አንዱ ነበር። ይዞኝ ይሄዳል፣ ምሳ ይጋብዘኛል። የማያመጣው ታሪክ የለም እኔን ለማሳቅ።
እንዲህ አይነት ወዳጆች አሉ። ስለዚህ ከጓደኞች ጋር ማውራት ከቤተሰብ ጋር መጫወቱ ነው ዶክተር። እዚህ ጋር ግን አሁን አንዳንድ ሰው እንደዚህ አይነት ሁኔታ ላይ ስትሆኑ ችግራችሁን አትንገሩ ለሰው አታውሩ ከሰው ጋር ያላችሁን ነገር የሚሉ ሰዎችም አሉ። በሌላ ሳይድ ይሄ ያለን እያሳለፍን ያለነውን ነገር ከሰዎች ድብቅ ማድረግ ራሱ ጥሩ እንደሆነ ሲነሳ ያለው ብዙ ጊዜና ከነማን ጋር ነው ማውራው የሚለው ነው እንጂ ማውራትሽ ትክክል ነው። ሰዎቹን መምረጥ የምታወሪያቸውን ሰዎች መምረጥ። ከዚህ ስታወሪ እኮ ራሱ ይቀላል። እኔ ካውንስሊንግ ስሰራ እኮ አብዛኛው የአንድ ሰዓት ካውንስሊንግ ከሆነው አንዳንዴ 50 ደቂቃ እኮ የሚያወሩት እነሱ ናቸው። ግን ኢትስ ኦኬ ጥሩ ነው። ዝም ብዬ ነው የማዳምጠው። ትክክለኛ ነው። ቴራፒ ነው። መናገራቸው ኢምፖርታንት ነው። ስለዚህ ከሰዎች ጋር ማውራት ካለፈ ደግሞ ከወዳጅ ዘመዶች ጋር ልታወሪ ትችያለሽ። ሰው መርጠሽ እዛ በነገሩ መሳቅ ማሳለፍ ያስፈልጋል። አራተኛው መሰለሽ ጵንኤል ምድር ላይ ኢምፐርፌክሽን የሚባለውን ነገር መቀበል አለብን። በቃ ፐርፌክት አይደለም። ኢምፐርፌክሽን ፍጹም አለመሆንን መቀበል አለብን። ሁሉ ጊዜ አንቀድም ቢሮ ሆኜ ይሄን ልብስ እንደዚህ ሳየው ተጨማዷል፣ እዚህ ጋር ከዛ ተጨማዷል። ምን ላድርገው? ፐርፌክት አይደለም። ይጨማድዳ በቃ በኋላ አስተካክል በሆነ ነገር ግን it doesn't have to be perfect። ይሰበር ብርጭቆ ከተበላሸ ይበላሽ። it's okay። ይሄ ምን ይባላል? lowering the bar ይባላል። አንዳንድ ጊዜ የግድ ፐርፌክት መሆን አለበት። የግድ ሁሉ መስተካከል አለበት። የግድ ሰው ነኝ፣ ታመማለሁ፣ ሰው ነኝ፣ ጥፋት አጠፋለሁ፣ ሰው ነኝ፣ እሳሳታለሁ፣ ሰዎችም ይሳሳታሉ። ስህተት እንዲሰሩ ልፍቀድላቸው እና ፐርፌክት ይሁን ብሎ ድርቅ አለ ማለት እሱ ያለበለዚያ ወደ ኦብሰሲቭ ኮምፐልሲቭ ዲስኦርደር የሚባል ሌላ ቀን እናወራዋለን። ግን እንደሱ ወደ እሱ ሊወስድ ይችላል እና ኢምፐርፌክሽንን መቀበል። የመጨረሻው እንደየሃይማኖቱ ከአምላክሽ ጋር መስማማት። ማንንም አይጥልም። አንትቶኛል ምን አረኩህ የሚለው እኔ ምን አርጌ ነው እንደዛ አይነት አሰራር የለውም ፈጣሪ። ማለት አንድ ሰውን የማሳደድ ከዛ ለይቶ እሱን የመጉዳት አሰራር የለውም። ጥፋትን ሊቀጣ ይችላል። ግን ሰውን እንደሚጠምድ እንዳድርገው አምላክ እንደዛ እንደሚያደርግ የሚያስበው አሉ። ከዛ ደግሞ ትተኸኛል የሚሉ አሉ። አንድ በጣም መወደው አለ። ምን ይላል መሰለሽ? ጽዮን ግን እግዚአብሔር ትቶኛል አለች ይላል። እና እናት የወለደችዋን ልጅ ልትረሳ ትችላለች ወይ ይላል ኢሳያስ ላይ። ከዚያ ይጠይቅና አዎ ልትረሳ ትችላለች ይላል። ምናልባት እናት የወለደችው ልጅ ልትረሳ ትችላለች፣ እኔ ግን አልረሳሽም። ትክክል እኮ ነው። አንዴ እናቴ ረስታኝ መታ ቸርች ኮንፈረንስ ይዛኝ ሄዳ ነው። እሺ የእውነት ታሪክ ነው ይሄ። እሷ ራስ ሁሌ ነው የምታወራው። ኮንፈረንስ ይዛኝ ሄዳ ከዛ በአጋጣሚ በጣም ጥሩ ጊዜ ነበር የነበረው። በኮንፈረንሱ እየተነጋገሩ እያወሩ ምን እያሉ ረስታኝ መጣች። ዋው የሚገርም ነው። እናት እንኳን የወለደች ልጇን ትረሳ ይሆናል የሚለው የመጽሐፍ ቅዱሱ ቃል እግዚአብሔር አስተማረኝ በእኔ ተፈጸመ ትላለች እና ተመልሳ መጣች። ትልቅ ምሳሌ ነው። እዛ ጋር ቢጠይቅና እናት ልትረሳ ትችላለች ይላል። ከዛ አሁን እንዳንቺ ማም አሁን ልትረሳ ትችላለች ይላል። እኔ ግን አልረሳሽም በጣም በመዳፌ ላይ ተቀርጸሻል፣ ኢንግሬቭድ ሆነሻል የሚለውና እሱም ማሰብ ፈጣሪ በየትኛውም ሃይማኖት የሆነ ሰውን መርጦ በሱ ላይ በቃ የሆነ ነገር ይዞ ሆን ብሎ እንደማይበድል ማወቅ፣ ሰውን እንደማይጥል እንደማይረሳ ማወቅ፣ ከዛ ከሱ ጋር መስማማት፣ በሱ ተስፋ አትቁረጭ። ኢዮብ ምንድን ነው ያለው? ስጋዬን በጥርሴ እነክሳለሁ ቢገለኝ እንኳን አለ ቢገለኝ እንኳን እሱን እጠብቃለሁ። ለምን አይገለኝም አለ? ቢገለኝ እንኳን እሱን እጠብቃለሁ። ስለዚህ በፈጣሪ ላይ በፍጹም ኔቨር 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 ጊቭ አፕ፣ በፍጹም በሱ ላይ ጊቭ አፕ አለማድረግ፣ ይህንን ማድረግ ነው። አሁን እሱ ቢገለኝ እንኳን እርሱን እጠብቃለሁ ብሎ በኋላ እኮ ጥያቄው ሲመለስ ሁሉን ታደርግ ዘንድ ቻይ እንደሆንክ ሀሳብህ ከቶ እንደማይከለከል አወቅኩኝ ነው ያለው። እንደው ምን ተቀምጬ እጸጸታለሁ? የማላውቀውን ነገር ነው የተናገርኩት። አሁን ግን ሁሉን ታደርግ ዘንድ ቻይ እንደሆንክ ሀሳብህ ይከለከል ዘንድ ከቶ እንደማይቻል አወቅኩኝ ያለ
ስለዚህ በሱ በፍጹም ተስፋ ለመቁረጥ የመጨረሻ መልእክታችን ምንድን ነው? 11ኛው ሰዓት ላይ የመጨረሻው ደቂቃ ላይ የክትክታው ዛፍ ስር ተስፋ ቆርጣችሁ በተቀመጣችሁበት አሁንም የተቀመጣችሁ ካላችሁ በአረብ ሀገር ብትሆኑ፣ በዩጋንዳ፣ በሳውዝ አፍሪካ ብትሆኑ፣ በአውሮፓ ብትሆኑ፣ በአሜሪካ፣ በካናዳ፣ በዓለም ዙሪያ ብትሆኑ፣ እዚህ ኢትዮጵያ ያላችሁ ብትሆኑ በቃኝ ብላችሁ ዛፍ ስር ተቀምጣችሁ እናንተም ከዛ ሞታችሁን የምትመኙ ከሆነ ወላ have a good news እዚህ ጋር ስትደርሺ ነው መልካም ዜና የሚመጣው በጣም። ስለዚህ እዚህ ጋር በደረሳችሁበት ቦታ ላይ the last minute ላይ ጥሩ መልካም ዜና ከፈጣሪ ዘንድ ይመጣል፣ ከአምላክ ዘንድ ይመጣልና don't give up፣ ተስፋ አትቁረጡ፣ በአምላካችሁም ተስፋ አትቁረጡ። ላስት ሚኒት ላይ የሚመጡ መልካም እድሎች አሉ፣ መልካም ነገሮች አሉ። ስለዚህ ከዛች ከዛፏ ስር በቃኝ ብላችሁ ከተቀመጣችሁበት ተነሱና ቡናችሁን ጠጡ፣ ሻያችን ለማለት ነው። ማለት ምን ለማለት ነው? አይክፋችሁ፣ በጣም ተነሱ ለማለት ነው። ይሄ ነው መልእክታችን።